ጫማውን ስጠርክ ክቡር ዶክተር ጠቅላይ ሚኒስተር አብይ አህመድ ቃለ መሐላ ሲገቡ እኔ ጫማ እየጠረኩ ነበር። ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። እዛ ጫማ ተራ አበጥሮኛል። ኢጎዬን አፈር ከደም ያስግጦኛል። መወጣጠር የለም። ምክንያቱም ጫማ እየጠረኩ ነው ቱ ብሎ ሰው ግንባሬ ላይ ተፍቶብኛል። ካልሲውን ነክቼበት ማለት ነው። ቱ ብሎ ሊትራሊ ግንባሬ ላይ ተፍቶብኝ። ሊትራሊ ምን አልክ? ይሄን ስል የሆነ ሚራክለስ ምናምን ሀፕን እያደረገ አይደለም ብሮ። አይ ኢንቨስት the whole my life day and night, no friend, no family, no relationship, no fun time ምናምን ትምህርት ስራ እና ብዙ የሰፈር ልጆች አንተ ካሳንች ልጅ እንዳትል ይሉኛል። ታሰድበናለህ። ምንም ማቀው ነገር የለም። ለምሳሌ አንተንም በተወሰነ መንገድ ስለማቀ ያንተን ችግር እንገር። አሁን በቃ አደባባይ ሳሰጠው የመጀመሪያው ችግር አንተ ሰላም ጋቢ ፖድካስት ተመልሶ መጥቷል። ከስትራቴጂስት ሳሙኤል ካሳሁን ጋር ሳሚ ጋር አሪፍ ቆይታ አድርገናል። ስለ ማርኬቲንግ፣ ስለ ስትራቴጂ እንዲሁም ስለ ፖለቲክስ አሪፍ ቆይታ አድርገናል። ከሊስትሮነት ተነስቶ እስከ አሲስታንሲዮነት የደረሰበትን የላይፍ ጆርኒም በደንብ ቃኝተናል። ስለ መጽሐፎች አውርተናል። የተለያዩ ጉዳዮችን ነካክተናል። ገብታችሁ ተመልከቱት። አሪፍ ትማሩበታላችሁ።